ቅዱሳኖች ይህን የምትመለከቱ በሙሉ የእግዚአብሔር ሰላም ከሁላችሁ ጋር እንዲሆን ሰላምታዬን አቀርባለሁ። እኔ የጋሪቅን ቤተል መካነ ኢየሱስ ማህበረ ምእመናን የማህበረ ምእመናን መሪ ቄስ ነኝ። ይሄ የምትመለከቱት ስፍራ ለሶስተኛ ትውልድ የህንጻ ግንባታ ለመስራት ግንቦት ላይ 2013 መሰረተ ድንጋይ ተጥሎ አሁን የውስጥ ስራ ተሰርቶ እንደምታዩት እስከዚህ ድረስ ደርሷል። ሆኖም ግን ቤተክርስቲያኑ የእግዚአብሔር ቤት እንደመሆኑ መጠን ከ13 ሚሊዮን ብር በላይ የበጀት የሚጠይቅ ነው ብለን ይሄን ያቀድነው በ2013 ሲሆን አሁን ካለው ነባራዊ ሁኔታ ከገበያው ጋራ ስናጠና 13 ሚሊዮን ብር ብቻ ሳይሆን እስከ 18 ሚሊዮን ብር ድረስ ሊጠይቅ ይችላል የሚል ግምታዊ ጥናታዊ የሆነ ነገር ስላለ ይህ ቤት የእግዚአብሔር ቤት ስለሆነ ከታች በምትመለከቱት የባንክ አካውንታችን ድጋፍ ብታረጉ እግዚአብሔር በሰማይ እንደሚባርካችሁ ተስፋ አረጋለሁና የቤተ ክርስቲያኒቷ አባልም ሆኑ ማንኛውም ሰው በተለይ የእግዚአብሔርን ቤት ለመስራት ፍቃደኛ የሆነ ከኢትዮጵያ ውጭም በኢትዮጵያ ውስጥም ያላችሁ የተለያየ ቤተ እምነት ተከታዮችም የሆናችሁ እግዚአብሔር በምድራዊ ነገር የባረካችሁ ሰዎች በሙሉ ይሄን ቤት በመስራት ከእግዚአብሔር ዘንድ በረከት ብትቀበሉ እጅግ ደስ ይለናል። እግዚአብሔር በምድራዊ ነገር ሲባርከን ገንዘብ ሲሰጠን አሻራ ጥለን እንድናልፍ ነው እንጂ ያለውን ገንዘብ ይዞ ወደ እግዚአብሔር መንግስት የሚሄድ ማንም የለም። እግዚአብሔር የሰጠነ ገንዘብ ለዕለት ኑሯችን የእግዚአብሔርን ቤት ሰርተን ለልጃችን ለልጅ ልጃችን ጥለን የምናልፈው ስለሆነ በተለይ እግዚአብሔር በምድራዊ ነገር የባረካችሁ ሰዎች ይህን ቤት በመደገፍ ከእግዚአብሔር ዘንድ በረከት እንድትቀበሉ እጅግ አርጌ ጠይቃችኋለሁ። ይሄን በማድረጋችሁ ደግሞ እግዚአብሔር እንደሚባርካችሁ ባለሙሉ ተስፋ ነኝ። ቃል የምገባላችሁ ቢኖር ሁል ጊዜ በእግዚአብሔር ፊት ላይ ተንበርክኬ ጸልያለሁ። ይሄን ቤት ለሚደግፉት ሁሉ እግዚአብሔር በረከትን እንዲያመጣላቸው እግዚአብሔር አበስቶ እንዲባርካቸው አበስቶ የሰጡትን አበስቶ የሚባርክ በጥቂቱ የሚዘራ በጥቂት ያጭዳል፣ በበረከት የሚዘራ ደግሞ በበረከት ያጭዳል እንደሚለው ቃሉ እግዚአብሔር በበረከት እንዲባርካችሁ ተስፋ አረጋለሁና እናንተ ደግሞ የምትሰሙኝ ሁሉ ይሄን ቤተክርስቲያን እንደምትደግፉ ተስፋ አረጋለሁ። የሰማይ አምላክ እግዚአብሔር እንደ ባለጠግነቱ መጠን በክርስቶስ ኢየሱስ የሚያስፈልጋችሁን ሁሉ ይሙላባችሁ ይላለው። ክብር ለጌታ ይሁን። ሰላም ለሁላችሁ ይሁን። አሜን።